አልቃሽና አጫዋች የበውቀቱ ስዩም አጭር ወግ። ቦጋለ በሚባል ስም የሚታወቁ ሁለት ስመጥር ሰዎችን አውቃለሁ። የመጀመሪያው የፍቅር እስከ መቃብሩ ገበሬ ቦጋለ መብራቱ ነው። ሁለተኛው በገሃድ ኖሮ አልፏል። ድሮ በጎጃም ሽማግሌዎች ክፉ ሰው ሲራገሙ ቦጋለ የአይኔ አበባ ስምህን ይጥራው ይሉ ነበር ይባላል። ቦጋለ የአይኔ አበባ ስመጥር አልቃሽ ነበረ። የጥንት አልቃሾች ቀላል ሰው እንዳይመስሏችሁ። በለቅሶ ወቅት የሚታየውን ትርምስና ጫጫታ ወደ ኪነ ጥበብ ትርኢት የሚቀይሩበት ተሰጥኦ ነበራቸው። ቦጋለ የአይኔ አበባ በወጣትነቱ የአገሩን መሬት አርሷል። እንዲሁም የአገሩን መሬት በእግሩ አዳርሷል። ወደ አልቃሽነት ሙያ እስኪገባ ድረስ ግን የረባ ስኬት አላገኘም ነበረ። ይህንን በማስመልከት እንደ ግለ ታሪክና ሲቪ በምትቆጠርለት እንጉርጉሮ እንዲህ ብሎ ነበረ። አርሼም አየሁት ነግጄም አየሁት አልሰመረም ሀብቴ አልቅሼ ብላለው እንደ ልጅነቴ። ቦጋለ የአይኔ አበባ ከዘመናት በአንዱ ወግ ደርሶት ሴት ልጁን ዳረ። እንጀራ ሆኖት የቆየው ሞት አሁን በሌላ ገጹ ተከሰተ። ሙሽሪት በሰርጓ በሳምንቱ ተቀጠፈች። እልልታው ወደ እሪታ የተቀየረበት ቦጋለ በተሰበረ ልብ እቺኑ ብንጎርጉሮ ወረወረ። እንዲህ ያለ አምቻ ክብሩን የዘነጋ በፈረስ ሰጥቼው መለሰልኝ ባልጋ። ኪነ ጥበብ አስቀያሚ መከራን ወደ ውበት መቀየር እንደምትችል እቺ እንጉርጉሮ ምስክር ናት። ከሞት ሁሉ ቅስም ሰባሪው የልጅ ሞት ይመስለኛል። ከወሎ የፈለቀች ከወዳጄ የሰማዋት አንድ ጨዋታ ትዝ ትለኛለች። አያሙዬ የተባለ ገበሬ ልጁ ሞቶበት ጎጆ በረንዳ ላይ ክርትም ብሎ ይቆዝማል። ባልንጀራው አዋይመር አጠገቡ ተቀምጧል። አዋይመር ወዳጁን በቃል ማጽናናት በቂ ሆኖ አላገኘውም። የወዳጁን ልጅ የቀሰፈውን ፈጣሪ ለመበቀል ስለፈለገ ጠመንጃውን አነጣጥሮ ወደ ሰማይ ተኮሰ። ተኩሱ በረድ ሲል አዘንተኛው አያሙሄ ወዳጁን እያየ እንዲህ አለ። ካገኘኸው ገላገልከኝ፣ ከሳትከው ግን አስፈጀኸኝ። ውድ የመጽሐፍም በዜማ ቤተሰቦች በቀጣይ በሌላ ወግ ግጥሞችና ትረካዎች እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቆዩ። ሰላም።